ውድ የፒስ ሚዲያ ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። አስቀድሜ የዩቲዩብ ትስስር ገጼን ሰብስክራይብ በማድረግ ስላበረታታችሁኝ እጅግ አመሰግናለሁኝ። ዛሬ ላደርሳችሁ ወደ ፈለኩት የጥበብ ምክር አልፋለሁ። ዜኩንግ ሁል ጊዜ እውነትን ለመረዳት የሚያደርገው ጥረት መምህሩ ኮንፊሽየስን አንድን ሰው በእውነት ታላቅ የሚያደርገው ምንድነው በማለት ጠየቀው። ኮንፊሽየስም ሲመልስለት ሁል ጊዜ እውነተኛና ታላቅ ሰው ከመናገሩ በፊት ይተገብረዋል። የሚያደርገውን ነገር በፍጹም አይናገርም። የሚናገረውም የሚኖረውን ሕይወት ብቻ ነው በማለት መለሰለት። ታዲያ ከዚህ ላይ ስንቶቻችንን እቅዳችን ፈጽመን የምናወራው? ይህንን ቤት ይቁጠረው። ነገር ግን ብዙ ጊዜ ያቀድነውን ሳንፈጽም በአጠገባችን ላሉ ሰዎች እናወራለን። ይህ ደግሞ የሁላችንም ድክመት ነው ብዬ አስባለሁ። በመሆኑም ማውራት ካለብን የምናወራውን ሰው መምረጥና የምንኖረውን ሕይወት ብቻ ብናወራ ስኬታማና ደስተኛ ሰዎች መሆን እንችላለን። በቀጣይ በሌላ ፕሮግራም ሰፋ ባለመልኩ እስከምንገናኝ በያላችሁበት ሰላም እንድትሆኑ የአክብሮት ምኞቴ ነው። ውድ የፒስ ሚዲያ ቤተሰቦች ይህንን ገጽ ሰብስክራይብ በማድረግ እንድታበረታቱኝ በድጋሚ ጠይቃለሁ።